ሰላም ሰላም የባይራ ሚዲያ ኔትወርክ ቤተሰቦች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ውድ የዚህ ሚዲያ ቤተሰቦች እንግዲህ ዛሬ አንዳንድ ሀሳቦች እንነጋገር ብዬ ነው። እንግዲህ ብዙ ጊዜ በእርግጥ የሚፈሰታቸው ሀሳቦቹ ብዙም አይሆንም፣ አልፎ አልፎ ይፈሰታሉ። በእርግጥ ይሄ ደግሞ ለዩቲዩብም ሆነ አንዳንድ እንደዚህ በአልጎሪዝም ለሚሰሩ ማህበራዊ ሚዲያዎች በቂ አይደለም። ስለዚህ አንዳንድ ሀሳቦችን አሻሽዬ በተሻለ መንገድ ዩቲዩብን ለመጠቀም ፈልጌያለሁ እና እንዲሁም አንዳንድ ጥሩ ዩቲዩብን እንዴት መጀመር እንዳለበት እና እንዴት በዩቲዩብ ገንዘብ መስራት እንዳለበት በሚል ከብዙ ሰዎችን ሀሳብ ወስጄ ነበረ እና ዛሬ እውነት ከዩቲዩብ ገንዘብ መስራት ይቻላል ወይ የሚለውን እኔ በእርግጥ ኖርማሊ የኔ ዩቲዩብ ተከታዮች አንደኛ 1000 አልሞሉም፣ ሁለተኛ ደግሞ ዋች አወሩ 4000 አልሞላም። ስለዚህ እኔ ጋር ክፍያ እኔ አላየሁትም። ምክንያቱም ያንን መስፈርት እስካላሟላው ድረስ ዩቲዩብ እንደማይከፍል ነው እኔ በበኩሌ የማምነው እና ከዚህ ባለፈ ዩቲዩብ በአገባቡ ተከታዩ 1000 በላይ የሆነ ሰው እና ዋች አወሩ ደግሞ 4000 የሆነ ሰው በትክክል ኖርማሊ ለማሳመን ከመናገር ባለፈ ሪል የሆነ መረጃ ለማግኘት በጣም እፈልጋለሁ እና ይህንን መረጃ በውስጥ መስመር ሜሴጅ አድርጉልኝ። እኔ ጋር ገብተህ ቪዲዮን የንን ቪዲዮ እውነት እንደዚህ ሰርቻለሁ፣ ቢያንስ በወር እንደዚህ እሰራለሁ፣ በቀን እንደዚህ እሰራለሁ፣ በአመት ውስጥ ይሄን ያክል ሰርቻለሁ የሚል ትክክለኛ ዩቲዩብ ላይ ሰርቶ ገንዘብ ያገኘ ሰውን ለማየት እፈልጋለሁ። አንደኛ። ሁለተኛ ደግሞ በእርግጥ የሚሰሩ ሰዎች እንዳሉ አምናለሁ በግሌ። ግን እኛ ኢትዮጵያውያን በተለይ ቲክቶከሮች እንዳሉ አምናለሁ። በተለይ አሁን እነ አቤላ ወይም የወይኑ ልጅ የተባለ ዩቲዩበሩ በጣም ገንዘብ እንደሚሰራ እና ከሱ ሌላ እኔ እንግዲህ የሚከተላቸው አሉ። አንዳንድ እኔ የሚከተላቸው ነው እና እኔ የማወራው ዮናስ ሞሃም እንግዲህ በዩቲዩብ ገንዘብ እንደምሰራ ቪዲዮ ብዙ ጊዜ ሲሰራ ተመልክቻለሁ እና እንግዲህ ከዛ ባለፈ እውነት 1000 ተከታይና 4000 ዋች አወር ከሞላ ዩቲዩብ ይከፍላል ወይ የሚለውን ጥያቄ ስለፈጠረብኝ ነው። እንግዲህ አዎ ይከፍላል ወይ አይከፍልም የሚለውን ማረጋገጫ ለኔ ስጡኝ፣ በጣም እፈልጋለሁ። ይሄንን ሲሪየስ ሀሳብ ምክንያቱም ከዚህ ጥያቄ መነሻ አድርጌ ምንም እንደው ዩቲዩብ የሚያስከፍለው ያህል ዋጋ ከፍዬ ቪዲዮ ለመስራት እና የሚያስፈልገውን ያህል ቢያንስ ክራይቴሪያውን አሟልቼ እንደውም ተከፋይ ሆኜ ዩቲዩብ ለመስራት እፈልጋለሁ። እንደውም ማህበራዊ ሚዲያ ላይ በተለይ አሁን ዩቲዩብ ማለት ፌስቡክ ላይ ቢያንስ ወደ 12 አመት ነው ኦልሞስት እኔ መስራት ከጀመርኩት፣ ግን ምንም ተከፋይ አልሆንኩም፣ ተከፋይ አይደለሁም። እንደውም ፌስቡክ ይከፍላል አላውቅም፣ ግን ዩቲዩብ እና ቲክቶክ ይህ እንደሚከፍል በእርግጠኝነት ያው ተጠቃሚዎች ከሚያወሩት አንፃር አምናለሁ። እኔ ግን በግሌ በዩቲዩብ እና በቲክቶክ ለመስራት በጣም ፍላጎት አለኝ። ስለዚህ እንዴት ባለኝ መስራት አለብኝ በሚለው እንግዲህ ልምድና ሰርታችሁ ገንዘብ ያገኛችሁ ፕራንክ የሰራችሁ ሰዎች በውስጥ መስመር ላይ ይህንን ተመልከት፣ እውነት እንደዚህ ሰርቻለሁ ብላችሁ ሀሳብን አጋሩ። አመሰግናለሁ። ይህንን ዩቲዩብ ቻናል ቤተሰብ ካልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። አመሰግናለሁ።